በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኩራብ የጸሎት ቤት የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ቁጥር 16። የጸሎት ቤት ምኩራብ ጎሎባት ነበር ድባብ። ወንበዴ ገብቶ ከውስጧ መሽጎ ነበር ከጉያዋ። መምህራኖቿም ደክመው በምኞት ዝለው ወድቀው መናገጃ አረጓት የበሬ የላም የርግቦች የሸቀጣ ሸቀጥ የከብት። ታውካ ሳለች በዓለም ድንገት ቢመጣ መድኃኔ ዓለም ምጥ ያዛት ምኩራብ ህመም። የአባቴ ቤት የጸሎት ቤት ትባላለች በእውነት፣ እናንተ ግን ስሁት መናገጃ ታደርጓት። ጅራፉን ገምዶ ቢገርፋቸው በሲቃ ወጡ ደንግጠው። ቤቱን አጸዳ ገለበጠ ፍጹም ሰላምንም ሰጠ። የምኩራብ ጌታ ገባባት ስጋ ደምና ውሃ ፈለቀባት። እኛም ብንገባ በንስሐ በቤተ ክርስቲያን የሕይወት ውሃ ትኩሱን ስጋ እንበላለን ከትኩሱ ደም እንጠጣለን። ኃጢአትን ጠርገን ከውስጣችን እኛም ቅዱሳን እንሆናለን። ይህንን ሳናደርግ ዘንግተን ብናቆሽሸው ሕይወታችንን ጌታ ቢመጣ ድንገት አረ መግቢያችን ከወዴት? ቤተ ክርስቲያን በእውነት ያንቺና ያንተ የእኔ የእኛ ሰውነት። ይቆየን። ወስብሐት ለእግዚአብሔር።